ምን ሆናችሁ እንዴ? ምንድነው? አይጥምም? ለእናንተ እኮ ነው ያቀረብኩት። በዛ ላይ አንቺ ነው። እሺ ቤት እና ስለዚህ ምንድነው? አሁን ምንድነው ብለ ያድረ ነው እንደወጡ እህል ነው ምንድነው? አሁን አንተ የተሰራ እንጀራው እሺ ያድረ ይሁን ወጡም ያድረ ነው። ይሄ የሆነ ለመሽተፍ ምናምን የሚሞክር ነገር ወይ ነይ የእጁ ሀታ ምንድነው? የእጁ ሳይን ሰንታጥም ነው እንደምበላው ወጣችሁ ታጥባችሁ መስሎኝ እኮ ነው። ለምን ታጥባና ተጠብቀው እንዴ? ለዚህ የሚመጣው ውሃ አይደለም እዛ ታጥባችሁ ነው። መከረሪ እንትን ማሳጠቢያ ነገር አምጪ እንዴ እኮ አንዴ እናንተ ምን እጅ ገራችሁ የወጣችሁ አትጠጡ። አንደኛ እንግዳ ነች አክብሬታ እኔ አይደለሁም እኮ አልኩሽ። እሺ እኔ ዛሬ ናምጣ እንዴ መስጠጠባ ምናምን የለኝም። እጁ እዛው ነው የሚታጠበው። አለም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች ሰላም ብያችኋለሁ። ሰላማችሁ ባላችሁበት ቦታ ብዝት ይበልልኝ፣ ሀገራችንን ሰላም ያደርግልን። ዛሬ ደግሞ በአዲስ ቪዲዮ ተመልሰን መጥተናል። ዛሬ ጋዲሴ ምግብ እየሰራች ነው እና ልታቀርብ ነው አሁን ሄደችው። ምን እንደምላት ምግቡ ሁለታችን ማለት ነው እሷና እኔ ተነጋግረን ምግብሽ አይጣፍጥም ውሃ ነው ምለው እላታለሁ። እሷ ደግሞ ባለፈው የሰራችብሽ ፍራንክ እውነቷን ነው እጅሽን ስለማትታጠቢ ነው ምግቡ እንደዚህ ያልጣፈጠው ምናምን ብላ በቃ የለጓ ነው የምንልባት ማለት ነው። በጣም ነው የምንናገራት፣ በጣም ነው የምናዳላት። ዛሬ የትም እንዳትሄዱ እስከ መጨረሻ ተከታተሉን። ገራሚ ፍራንክ እንደሆነ አልጠራጠራችሁቻችን። ያው ያለው ነገር እሷ ነግራችኋለች። ምኞት ባለፈውም ያው አይታችሁኛል፣ ከዚህ በፊት ታቆኛላችሁና እስኪ ዛሬ ደግሞ መጀመሪያ ሁሉንም ነበር ፕራንክ ያደርግን የነበረው። ዛሬ ደግሞ ለብቻዋ በሷ እንጀምር ብለን ነውና ያለው ነገር እና ያለን ፊቷን ምን እንደምትል መልሷን አብረን እና ይሆናል። ያው ጥሩ ፕራንክ ሞተን ይመስለናል። አገራሚ ፕራንክ ነው አብዱኛ ያስፈልጋል እና በደንብ ተመልከቱ እንዳለን ቆይቻ ምንድነው አዳር ነው ለቁርስ ነው እንደያልነው ነው ራሳተ ይርስ ለቁርስ ነው እንደያልነው አዳር ነው እንጀራ ምንድነው ነው እኔ ምንሽ ወይ እንጀራ ምንድነው የዛሬ ነው ሲያስጠላ አሬ የዛሬ ነው የዛሬ አይመስልም ደረቀ ከብሩ እንኳን አያምርም በጣም ለማንኛውም የዛሬ ነው ይመስላችሁ ነው እንጂ ንፋስ ነው እንደዚህ አረ ምንድነው አይሻልም ታዲያ እንዴ ታግሽ አይ ችግር የለውም ተይ አንቺ አትንኪ እንዴ በኋላ ምንድነው እንዴ አሳዝነኝ እኮ አረ ተዩ ሲያስጠላ ሲያዩ ምን ነው ገና ሳትበልኩ ያስጠላል አረ በእናትሽ አታብዢ እኔ በእናትሽ ብዙም አልበላም እናት አይ ያው ሲታይ አረ እኔ ያብራል ዝም ብያለሽ ይሄ እንደዛ ይባላል። አረ ታብዢው አንዴ አረ ብሩት ምን እንጀራው ነው ምን ብራው ሰላጣሚቱ ጋር ታርጊበት ነው ፈጣሪ ችግር የለውም እንበላለን ያስፈልጋል ነው በቃ ምን ታደርጋለሽ? ሰራበሽ ብቻ ብለሽ ነው ካንካርኪ ቆይ እናንተ ሳትበሉ እንደገና ለገና ያስጠላል ማለት ነው እኮ ነው እንዴ ሆናችሁ አረ አትከምሪው በእናትሽ ይሄ ነው እንዴት ነው ብታይ ወጡ ብቻ እንደሚበላው አንተ እንጀራ ነው ወጡ አለ እንጀራ ነው ያለሽ ቅረቧ ብሉ መጣ ጋዲሴ ምንድነው አቅርባ ዘምትሄደው ወይ ነይ የእጁ ሀታ ምንድነው የእጁ ሳይን ሰንታጥም ነው እንደምበላው ወጣችሁ ታጥባችሁ መስሎኝ እኮ ነው። ለምን ታጥባና ተጠብቀው እንዴ? ለዚህ የሚመጣው ውሃ አይደለም እዛ ታጥባችሁ ነው። መከረሪ እንትን ማሳጠቢያ ነገር አምጪ እንዴ እኮ አንዴ እናንተ ምን እጅ ገራችሁ የወጣችሁ አትጠጡ። አንደኛ እንግዳ ነች አክብሬታ እኔ አይደለሁም እኮ አልኩሽ። እሺ እኔ ዛሬ ናምጣ እንዴ መስጠጠባ ምናምን የለኝም። እጁ እዛው ነው የሚታጠበው አለ እቃዎቹ ፈልጊ አፈላልጊ በቃነሽ ነው እንዴ ነው የምታጠበው ካንቺ ጋር ትከጭቀጭ እንግዲህ ጀምሮ ሳትታጠቡ እንዴ ተቀመጣችሁ እናንተ እኔ ተጠቁም መልስ ጀምሮ ወጣው ታቀራል ምን ይያሻል ምን ናቸዋል እንዴ ባንቺ ነው ያመጣው መቼም በሌላ ቃል አመጣው የት ችግር አለ መጠቀም ታጣር ቤት የለም እዛ ጋር ነው የሚታጣው ታበሽ ጀመር እንደዚህ ጀመር ነው የምትቀበሉት ዛሬ ደግሞ ሰዎች
እንዴት ነው ይሄ የሚባለው? እናታችሁ እኔ እኮ የታጠባችሁ መስሎኝ ነው እንጂ ሲጀምር ያው አንቺን ይጠበቀን አንቺ ተሰጥብንልሽ ታሰጥብኛለሽ ብዬ እሷ ታያት ቤት ናት። ግን ያው እንግዳ ነኝ አይደል ማለት የለማ ይሄን እኮ ችግር የለውም አታጥባችሁ ነበረ አልሽ ጀምሪያ ጀምሪስ እየበላሁ እየተገባበዛችሁ ነው እንዴ? ምን ነው ምግቡ ጣም እንዴት ነው? ሆነ ላይ ምዘጋ ነገር አለው። ምን ሆናችሁ እንዴ? ምንድነው? አይጥምም? አይ ጥሩ ነው። እና ምን ሆናችሁ ብሎ እንዴ? ቤቢ ለእናንተ እኮ ነው ያቀረብኩት። በዛ ላይ አንቺ ነው። እሺ ቤት እና ስለዚህ ምንድነው? አሁን ምንድነው ብሎ ያደረ ነው እንደ ወጡ እህል ነው ምን ምንድነው? አሁን አንተ የተሰራ እንጀራው እሺ ያደረ ይሁን ወጡ ያደረ ነው። ይሄ የሆነ ለመሽተፍ ምናምን የሚሞክር ነገር ማለት ምኞት አንቺ ምንድነው? አንቺ እንዴት ስትይ አልገባኝም። እኔ በቃ አትቢ አይ ብሉ ችግር የለም ብሉ እየበላችሁ ቢያ እንዴ እናንተ ካልበላችሁ እኔ ብቻ እንዴት ነው? እኔ አልበላም። ታይ ቢ በጣም ቆንጆ ነው እንዴ? ምን ሆነ ይሄ ለአሁን ምን ሆነ? እስቲ ከዚህም በቃም ሰው ከዚህም በቃም ሰው ምን ሆነ? እስቲ እንዴ የሆነ ምን ሆነ? በቃ የለም እንዴ ውሃ አለ ሲያስጠላ። እኔ ምን ይሻላል? አንቺ ምን ይሽል ምግብ አጣጥም ውሃውን ነው ይሽል። ከዚህ በላይ ጨው ምን ያደርጋል? እኔ ራሱ በጣም ተውስጡ እንትን ያለኝ እኮ ነው። አረ ዝም ብዬ እሱን እየጠበቅኩ ቅድም አንደኛ እንጀራ ያደረ ነው እዩ እንግዳ ሲመጣ ሆነ እንጀራ ይቀርባል። አሬ ዛሬ ተቀበረ ነው እንዴ? በዛሬ ወጡ ራሱ ጨው የለም ምን እርስ ጅምር ዘይት ራሱ አርገሽበታል። ያረግሽበትም አይመስልም። እሺ አልጫ እንደዛ ጨው ካለለው በቃ ይወጣ። አረ በእናትሽ ሲያስጠላ ምን ነው የምታስበይ እንዴ? ሷቹ ምን ነው ዛሬ ምን ሆናችሁ እናንተ ያማችኋል እንዴ? እስኪ ግምሽ ሁሉንም ቅምሽና እሺ ከምትበላችሁ ይበላችሁት ይሄው ይሄው እየሰያይሽ ነው ያው አንተ አንቺ ሎሚ የሚለው መስስር ሎሚ የሚለው ቆይ አማችኋል ስትጀምር ምን ነው ለሊት ሰላምና አንተ ላይ ሲቀምሽ ታችሁ እንዴ? በቁጡ መቼ በልታችሁ ስትጀምር ለምን ብለሽ አንቺ ተያልኩሽ እኔም ባለስዋስ አረ በፈጣሪ ምን እየሆናችሁ ነው? ምን አለው እኔ ራሱ በልቻለሁ አንዴ የፈታጂው በቃ እሺ ይሄ ለማን የተዘጋጀ አንቺ ሰው በቃ አሁን እንዲያን ያደረግሽው ማለት ነው። ቆይ ምን ሆናችኋል? ቆይ አንቺ እሺ እሷስ እንደዛ ትበላችስ ደግሞ ምን ይሆናል ነው? ይሄ ምግብ ነው እስኪመሺ ምን በትፈረምሻል? አሁን እየመጣ ይሄ ምግብ እንዳታቀርብለት ምን ስለሆነ ነው ማለት ነው? አረብናችቴ እንዴ ምን ናጣሙ ይበናትሽ እኔ አንደኛ ነው ይወራል ነው ተጀመረ ላይ እንደተባለ እንደዚህ ይሄ ውስጥ ያለው ይሄ የቀይ ወጡ ማለት ነው ይሁን ይሸታል። ይሄ የሆነ ወደስቱን ይዟል። በጣም ነው ይለው ምንድነው አለው እንጀራው ደግሞ በዛ ላይ ወይኔ ጉዴ ፈላ። ምን እንጀራ ስትዩ ያማታ ነደሽ አሁን ክፉ ነገር አታስወሪኝ እንዴ? ምን ሆነ እንዴ? አሁን ልጅቷን ነው ላማት ይችላል ማለት ነው። ቆይ ሰው እህል በልቶ እንዴት ነው የሚታመመው? ወይኔ እንዴ የሽትትና የተበላሸ ምግብ እንዴት ነው ከበለሰው የማይታመመው? ሲጀመር አንቺ መች ሰርተሽ ነው ሲጀመር? ዛሬ አሁን አንዴ ተሰራው ምን ዛሬ አይደለም እና ያደረው ነው የሳምንቱን ነው ያደረ ምግብ እንደዚህ ነው የሚመስለው። አንሹ ፈጠኛ አንሹ ማለት ሰው እንዳይ አንሹ ድፊው እና ድፊው ሻል እኮ እንደዛ ማድረግ በቃ ቶሎ ቢያንሹ እንዴ ለምን በቃ እሺ ነው ያልበላ። አንቺ ግን እንዴት ተሰርተሽው ነው? ይሄ ቆሻሻ ነው ሲጀመር። አንቺ ወይኔ ፈጣሪ ወይ ይቅርበልኝ ቆሻሻ አልኩሽ ሲጀመር እንዴ ይሄ ምንድነው? እንዴት ነው ሰራው? አንዴ ብለሻል ሲጀመር አንዴ ብለሻል። ትቀጥልም ደግሞ እህሉ ምንም ማለት ነው ጤነኛ ነው። ይሄ አሁን የተሰራው ነው ቤቢ ይያለ እስቲ እናንተ አልበላም ብላችሁ ሻሽታችሁ አይደል? እኔ እንዴት ነው ግን የሰራሽው? ልጅቷ መታውን ገና 3ኛ ቀኗ ነው። በዚህ ሰዓት ዛሬ ጥሩ ምግብ ማቅረብ ያለብሽ ይሄንን ተቀበይልሽ አይደለም 3 ቀን 40 ቀን ቢኖር እኔ እህል ማንኛውም ሰው እንደሚሰራ ተርቻለሁ። ለከውነቱን ነው እኔ እጅሽን አልታጠብሽም ምናምን ብዬ የሰራሁት ቪዲዮ እኮ ፍራንክ እውነት ማስመሰለብሽ እኮ እንዴ ምን ነው በትክክል አጥበሽው ምናምን አልሰራሽም ማለት ነው። ምክንያቱም ዛሬ የሰራሽ እኮ እንዴት ነው የሚበላሽው እንደዚህ ነው? አንቺ ስለሰራሽው ግዴታሽ ነው አጥቢያ አይደለም። አሁን አዳምጪ እናንተ ያልበላችሁ እንሞታለን ይገለናል ብላችሁ አይደል? አይደለም ምግቡ ጣው ደስ አይልም። ያው የተበላሸ ነገር ነው እንዴ? እሺ እኔ እንዴት ነው የምበላው? እኔ ታይፎድ ልያዝ እንደ በዚህ ምክንያት ነው እኔ ሌላ ምግብ መስራት አለብኝ እንዴ? ይሄኛው ምንም ሌላ ምግብ ቢሆን አንቺ ምን
በኋላ ደግሞ ሌላ ነገር ነው እንዳትርትየው ከሁሉም እየወሰድኩኝ እየበላሁ በቃ ይሄንን ነገር አንቺ ቆይ ይኸውልሽ ነው ሲጀመር እኔ ግራ ያጋባሽኝ እኮ ነው እንዴ ወይኔ ሳም ደግሞ ቀረበናልሽ ነኝ ይሄ ሲጀመር ማን ይበላዋል ቶሎ ልሽ ዲዩ በእናትሽ ቶሎ በልተሽ የቀረው እንድፊ እንዴ ሰትይ ያምሻል ጤነኛ ነሽ አንቺ ሲጀመር ጤነኛ ነሽ እንዴ እናት አንድ ነገር ጋር ሲጀመር ክብር አለው ግን እንዴት ይበላ ይሄ እንዴ እኔ ራሴን አሞኛል ሲጀመር ማውራት ራሱ በጣም እያስጠላኝ ነው እንዴ ከሰልስኝማ ያው ይሄን ብትበልቻው አንተም ወይኔ አሁን እና ሀሪያ አምሽ ብቻ ቆይ ወለትሽ ነው የምበላው ጀመር ምግብ አረብ ይሰራለው ድሮም እኮ ጀመር አውቃለሁ እኮ እኔ እኮ ሙያ የለሽ መስሎኝ ነበር ሳይሽማ እንደዛ መስልሽ ነው ሴት መስለሽ በቃ ሌላ ስራ አልሻል ምን ስራ ሙያ የለም መስሎኝላት ምርጥም ኩሰራ አረ ጀመር እኔ ራሴ አስተምርሻለሁ ሙያ ማለት ነው እንዴት እንደሚሰራ እኔ ራሴ አስተምርሻለሁ እሺ አሁን ይሄ ምንድነው አስተምሪያታው አሁን ከዚህ በልጭሽ እንደ የሺ ያሰራሉ የፈለጋችሁ በሉት ግን እሺ እኔ ማንኛው ሰው እንደሚሰራ እየሰራሁኝ ነው እሺ እኔ አያመኝ በስራስሪ እጅሽን ታጠቢ ይሰማሽ በንጽህና አሁን ብሰሪ ኖሮ እዚያው የበለብ ያሰለው አንሰማሽ ብለነው ታዲያ ብለነው እንደዚህ ነው እንዴ ምትሰራ እጅሽን ታጠቢ ነው ያልሽ ታዲያ እና እጅ ሳልታጠብ ነው የሰራው ሲጀምር እሺ ደግሞ ምንድነው ይውጣሙን እንጀራውን ይው እንጀራው ምን ሆነሽ ነው ምን ሆነ ይሄ እንጀራ እሺ እነሽ ጋር ምን ሆነ ችግሩ አሁን ከምትከረከሪቢ እየበላሁ ነው አይደል እንዴ ካልበላችሁ በቃ ተውት ከፈለጋችሁ እኔ በግዴታ ብሎ አልላችሁ ማጨቀጭቃችሁ እንዴ አንደኛ ማለት ነው አይ በትክክል እውነትም እንዳለችው ማለት ነው እሺ ታጠቢና ስለሚለብስ ሰሪሽማ አረ እባክሽ እጅሽን ታጠቢ አረ ተይ አንቺ ነሽ የምትመጪው ብትጀምር እኔ ሽታው ጀለዳ ያማሽ አንቺ እንዴት እንደተቀመጥሽ እኔ እኮ ግዴታው ነው እስኪ ሽቤ ራስሽ ቤ እኔ ግን በጣም እየታገዝኳችሁ ነው እኮ ሽቤ እህል ራሱ እኮ በጣም ከባድ ነው እህል ላይ ተቀምጣችሁ እንደዚህ አይነት ነገር ንግግር ማውራት የለባችሁም እህል የፈለገ ከባድ ሆነ የሰማሽ ነው እኔ የሚያሳመኝ ከሆነ ከባድ አይደለም ምክንያቱም ጤና ነው እሺ በቃ ለምን ያሳምማችሁ አይደለ አንቺንም ያሳምሻል አንቺ እሺ ችግር የለውም እንታያታለን ያንቺ ችግር የለውም ግን ያንቺ ነገር በጣም አታስፈራ በጣም የገረመኝ አንቺ ነሽ እያይሻል እንዴ ሴትዮ አዲስ ስለሆነ ዝም ብላ ነው አንቺ እሺ አሁን ችግር የለም ሽታው እንትን ያምሻል እኮ በቃ ያረራሽ ችግር የለውም እኔ የምችለው እንደቀርሻ ጨርሻ እንደቀርሻ ማለት እነዚህ ጤነኛ አይደሉም እንዴ ፈጣሪ ወይ እሺ ምን ሆነ ተጀመረ እንዴ ማንኛውም ሰው ሰራ ነው የሰራሁት እኔ Oh my God. እሺ ቤተሰብ እንግዲህ በጣም ይቅርታ ማድ ክብር አለው እና ፍራንክ አርገናታል ግን እያለቀሰች ነው ቤተሰብ አዲስ ቪዲዮ እስከምንገናኝ ድረስ ደህና ሁኑልን የምር በጣም የምጣፍጥ ምግብ ነው አሪፍ ነው እንደውም ሲታይ ያምራል የምር እና ደህና ሁኑልን በአዲስ ቪዲዮ እስከምንገናኝ ድረስ ቻው ላይክ ሰብስክራይብ ማድረግ እንዳይረሳ አይገርም ታሳብልሽ ነው የምር በጣም ታሳብልሽ ነው ምግቡ እንደምታውቁ ነው በጣም የሚያምረው አውቄ ነው ያው ምን እንደምትል ያለውን ነገር ለማወቅ ፈልጌ ነው እንጂ ምግቡ ወይ ደግሞ ሙያ ሳይኖራት ቀርቶ አይደለም በጣም ባለሙያ ናት እንደውም ካንቺ ትበልጣለሽ በሙያ ካንተሳብ ትበልጣለሽ በሙያና የኔውድ እና ተመልካቾቻችን ላይክ ሰብስክራይብ ማድረግ እንዳይረሳ በጣም ነው ጋዶ የምትዩ ነገር አለሽ ምንም የለኝም እኔ ምን ነው በቃ ተመልካቾቻችን ሰላም